ትንቢተ አሞጽ ምዕራፍ 6 በጽዮን ላሉ ዓለመኞች በሰማርያም ተራራ ላይ ተዘልለው ለተቀመጡ የእስራኤልን ቤት ወደ እነርሱ ለመጡባቸው ለአሕዛብ አለቆች ወዮላቸው። ወደ ካልኒ አልፋችሁ ተመልከቱ፣ ከዚያም ወደ ታላቂቱ ሐማት ሂዱ፣ ከዚያም ወደ ፍልስጤም ጌት ውረዱ። እነርሱ ከእነዚህ መንግስታት ይሻላሉን? ወይስ ድንበራቸው ከድንበራችሁ ይሰፋልን? ክፉውን ቀን ከእናንተ ለምታርቁ፣ የግፍንም ወንበር ለምታቀርቡ፣ ከዝሆን ጥርስ በተሰራ አልጋ ላይ ለምትተኙ፣ በምንጣፋችሁም ላይ ተደላላችሁ ለምትቀመጡ፣ ከበጎችም መንጋ ጠቦትን ከጋጥም ውስጥ ጥጃን ለምትበሉ፣ በመሰንቆም ድምፅ ለምትንጫጩ፣ እንደ ዳዊትም የዜማን ዕቃ ለምታዘጋጁ፣ በፋጋ የወይን ጠጅ ለምትጠጡ፣ እጅግ ባማረ ሽቱም ለምትቀቡ፣ ስለ ዮሴፍ መከራ ግን ለማታዝኑ ለእናንተ ወዮላችሁ። ስለዚህ በምርኮ መጀመሪያ ይማርካሉ፣ ተደላድለው ከተቀመጡትም ዘንድ ዘፈን ይርቃል። ጌታ እግዚአብሔር የያዕቆብን ትዕቢት ተጸይፌአለሁ፣ አዳራሾቹንም ጠልቻለሁ። ስለዚህ ከተማይቱንና የሚኖሩባትን ሁሉ አሳልፌ ይሰጣለሁ ብሎ በራሱ ምሏል፣ ይላል የሰራዊት አምላክ እግዚአብሔር። እንዲህም ይሆናል፣ 10 ሰዎች በአንድ ቤት ውስጥ ቢቀሩ እነርሱ ይሞታሉ። አጥንቱንም ከቤቱ ያወጡ ዘንድ የሰው ዘመድና አቃጣዩ ባነሱት ጊዜ በቤቱም ውስጥ ያለውን እስካሁን ድረስ ገና ሰው በአንተ ዘንድ አለን ባለው ጊዜ እርሱም ማንም የለም ባለ ጊዜ ያን ጊዜ የእግዚአብሔርን ስም እንጠራ ዘንድ አይገባንምና ዝም በል ይለዋል። እነሆም እግዚአብሔር ያዛል፣ ታላቁንም ቤት በማፍረስ ታናሹንም ቤት በመሰባበር ይመታል። ፍርድም ወደ ሐሞት የጽድቅንም ፍሬ ወደ እሬት የለወጣችሁ፣ በከንቱም ነገር ደስ የሚላችሁ፣ በኃይላችን ቀንድ የወሰድን አይደለምን የምትሉ እናንተ ሆይ በውኑ ፈረሶች በጭንጫ ላይ ይጋልባሉን? ወይስ በሬዎች በዚያ ያርሳሉን? የእስራኤል ቤት ሆይ እነሆ እኔ ሕዝብን አስነሳባችኋለሁ፣ ይላል የሰራዊት አምላክ እግዚአብሔር። እነርሱም ከሐማት መግቢያ ጀምረው እስከ አረባ ወንዝ ድረስ ያስጨንቋቸዋል።